ዛሬ ብዙዎቻችሁ በውጭ ሲታይ የሚያምር ሕይወት ትኖራላችሁ። በውስጥ ግን ሰላም የለም፣ አቅጣጫ የለም፣ ስነ ስርዓት የለም። ትነቃላችሁ፣ ስልካችሁን ትነካካላችሁ፣ ታወራላችሁ፣ ትስቃላችሁ፣ ታስመስላላችሁ። ነገር ግን ለነገ የሚሆን ምንም ነገር እየገነባችሁ አይደለም። ስማኝ፣ ሕይወት በድንገት አትቀጣህም። በየቀኑ ኃላፊነትን በቸልታ ስትመለከት በዝምታ ታስጠነቅቅሃለች። ዛሬ ጥረትን የሚሸሽ ሰው ነገ ጸጸት ይጠብቀዋል። ዛሬ እድገቷን ችላ የምትል ሴት ነገ ብስጭት ይገጥማታል። ወገኖቼ፣ ስነ ስርዓት በሰላም ሊያስተምራችሁ የሚችለውን ነገር ህመም እስኪያስተምራችሁ አትጠብቁ። ልማዳችሁን አስተካክሉ፣ ጊዜያችሁን አክብሩ፣ አእምሮአችሁን ገንቡ። ምክንያቱም የምትጸልዩለት የወደፊት ሕይወት ዛሬ በምትሸሹት ሥራ ውስጥ ተደብቋል። አጎቴ አበበ እዚህ ተቀምጦ ኩባያውን ይዟል። ነገር ግን እንደኔ ያለ ሰው እንኳን ይህንን እውነት ያውቃል። የዕለት ተዕለት ተግባራችሁ እስካልተለወጠ ድረስ ሕይወታችሁ አይለወጥም። መልካም ቀን ይሁንላችሁ።